ጂም ቤት ሳትሄዱ ከባድ ስፖርት ሳትሰሩና ራሳችሁን ሳታሰቃዩ ቦርጭን የምታጠፉበት ብዙ ሰው የማያውቀው አንድ ቀላል ነገር አለ። ይህ ነገር በየቀኑ ከምግብ በኋላ ለጥቂት ደቂቃዎች ብቻ ካደረጋችሁት ውጤቱን በአጭር ቀናት ውስጥ ማየት ትጀምራላችሁ። ብዙዎቻችን ቦርጭ ለማጥፋት ስናስብ ተስፋ እንቆርጣለን። ምንም ባደርግ አይጠፋም፣ የእኔ ቦርጭ ግትር ነው ብለን እናዝናለን። ቀጠን ያሉ ሰዎችን እያየን በቅናት እንመለከታለን። ነገር ግን ዋናው ሚስጥር ጠንክሮ መስራት ብቻ ሳይሆን በብልሃት መስራት ነው። ዛሬ የምነግራችሁ መፍትሄ እጅግ ቀላል ከመሆኑ የተነሳ እንዴት እስካሁን አላወቅኩትም ብላችሁ ራሳችሁን ትወቅሳላችሁ። አብዛኞቻችን ቦርጭ ለማጥፋት ስናስብ የምናተኩረው ምን እንብላ በሚለው ላይ ነው። ዳቦ ልቀንስ፣ ሩዝ ያወፍራል፣ ዘይት አላበዛሁም እያልን እንጨነቃለን። ይህ ትክክል ቢሆንም የአንበሳውን ድርሻ የሚይዘው ግን ሌላ የተረሳ እውነት አለ። ይህንን ሂደት ለመረዳት ሰውነታችንን እንደ አንድ ዘመናዊ መኪና እንውሰደው። መኪናውን ለማንቀሳቀስ ነዳጅ ያስፈልገዋል። እኛም ምግብ ስንበላ ምግቡ ተፈጭቶ ወደ ደማችን ሲገባ ልክ እንደ ነዳጅ ነው። ይህ በሳይንሱ ግሉኮስ ወይንም ስኳር ይባላል። አሁን በጥንቃቄ ተከታተሉኝ። ይህንን ነዳጅ ወይንም ግሉኮስ በደማችን ውስጥ ሲዘዋወር መግባት የሚፈልገው ወደ ሁለት ዋና ዋና ቦታዎች ነው። አንደኛ ወደ ጡንቻዎቻችሁ ለጉልበት እንዲሆን፣ ሁለተኛ ወደ ስብ ክምችት ለወደፊት እንዲቀመጥ። የብዙዎቻችን ችግር ምግብ እንደበላን የምንቀመጥ ወይንም የምንተኛ ከሆነ የጡንቻዎቻችን በሮች ዝግ ይሆናሉ። ጡንቻዎቻችን አሁን እየሰራን ስላልሆነ ስኳር አያስፈልገንም ብለው በራቸውን ይቆልፋሉ። በዚህ ሰዓት በደም ውስጥ ያለው ያ ሁሉ ነዳጅ የሚሄድበት ቦታ ያጣል። በደም ውስጥ መቆየት ስለማይችል ሰውነታችን አማራጭ የለውም። ይህንን ትርፍ ነዳጅ በግድ ጠቅልሎ ወደ ሆድ ዕቃ ይልከዋል። እዚያም ወደ ቦርጭነት ተቀይሮ ይቀመጣል። ነገር ግን አንድ አስደናቂ ሳይንሳዊ እውነት አለ። ይህ እውነት ሜካኒካል ጌትስ ይባላል። በተለምዶ ሰውነታችን የበላውን ምግብ ወደ ጡንቻ ለማስገባት የሆርሞኖችን ፍቃድ መጠበቅ አለበት። ነገር ግን እነዚህ ሜካኒካል ጌትስ የተባሉ ተፈጥሯዊ ሂደት በመጣስ በደም ውስጥ የሚገኘውን ስኳር ወይንም ግሉኮስ ያለምንም አስገዳጅ ወይም ረዳት በቀጥታ ወደ ጡንቻ የመሳብ ልዩና ሚስጥራዊ አቅም አላቸው። ነገሩ በጥልቀት እንየው። ይህ ማለት ምን ማለት ነው? ምግብ በልተን በጨረስንበት በዚያ ወሳኝ ሰዓት ላይ ሰውነታችን የተለመደ ስራውን ሰርቶ ያንን ሁሉ ምግብ ጠቅልሎ ወደ ቦርጭ ከመውሰዱ በፊት እኛ ልንጠቀምበት የምንችለው አንድ ወርቃማ እድል አለ። ይህ እድል ልክ በሰውነታችን ውስጥ የተደበቀ ሚስጥራዊ በር እንደማግኘት ነው። ይህንን ሚስጥራዊ በር በትክክለኛው ሰዓት መክፈት ከቻልን በደማችን ውስጥ እንደ ጎርፍ የሚፈሰው ምግብ አቅጣጫውን ይቀይራል። ወደ ሆዳችን ተከማችቶ ስብ ከመሆኑና ሆዳችንን ከመወጠሩ በፊት ቀጥታ ወደ ጡንቻዎቻችን እንዲገባ ይገደዳል። አንዴ ወደዚህ ሚስጥራዊ በር ከገባም ደግሞ ወደ ኋላ መመለስ የለም። በሙሉ ተቃጥሎ ወደ ጉልበት ይቀየራል። እስቲ ያስቡት፣ ለቦርጭ የሚተርፍ አንድም ምግብ ወይም አንድ ጠብታ ነዳጅ አይኖርም ማለት ነው። ቦርጭ የሚመገበው ነገር ሲያጣ በራሱ ጊዜ እየቀለጠ ከመሄድ ውጭ ሌላ አማራጭ የለውም። ይህንን ነገር ሲሰሙት በጣም ቀላል ሊመስላችሁ ይችላል። ነገር ግን ሳይንሱ እጅግ ጥልቅና ፓወርፉል ነው። ይህ በባለሙያዎች ቋንቋ የቦርጭ ህይወት መስመር መቁረጥ ይባላል። አንድ ጠላት ለማሸነፍ ቀላሉ መንገድ ስንቅ እንዳይደርሰው መንገዱን መዝጋት ነው። ልክ እንደዛው ይህ ዘዴ ቦርጭ እንዳይጨምር ከምንጩ ላይ በማድረግ ችግሩን ከስሩ የሚነቅል ሳይንሳዊ ጥበብ ነው። ይህ ዘዴ ከመተግበራችሁ በፊት ብዙዎቻችን ይህንን የተፈጥሮ ሂደት የሚያበላሹ ሶስት ዋና ዋና ስህተቶችን እንሰራለን። እነዚህ ስህተቶች ማስተካከል የመፍትሄው ግማሽ አካል ነው። ስህተት ቁጥር 1፣ ምግብ ከበላችሁ በኋላ ቀዝቃዛ ውሃ የመጠጣት ልምድ ካላችሁ ይህ መረጃ በጥንቃቄ አዳምጡ። ምግብ ስንበላ ሰውነታችን ምግቡን ለመሰባበርና ንጥረ ነገሮችን ለመምጠጥ የተወሰነ ሙቀት ይፈልጋል። በጣም ቀዝቃዛ ውሃ ወይም በረዶ የተቀላቀለበት መጠጥ ስንጠጣ ሰውነታችን ምግቡን ከመፍጨት ይልቅ የውሃውን ሙቀት ወደ ሰውነት ሙቀት ለመመለስ ከፍተኛ ኃይል ያባክናል። ይህ ሂደት የምግብ መፈጨት ፍጥነት ያዘገያል። በተጨማሪ ለብ ያለ ውሃ መጠጣት በምግባችን ውስጥ ያሉ ቅባቶችን እንዳይረጋጉና በቀላሉ እንዲፈጩ ይረዳል። ምግብ በስርዓቱ ካልተፈጨ ደግሞ በሆዳችን ውስጥ ጋዝ በመፈጠር የሆድ መነፋት ያስከትላል። ብዙ ጊዜ ቦርጭ መስሎ የሚታየው ነገር ግን የምግብ አለመፈጨት የሚያስከትለው የሆድ መነፋት ሊሆን ይችላል። ስለሆነም የምግብ መፈጨት ሂደት እንዲቀላጠፍና የሆድ መነፋት እንዲቀንስ ምግብ ከበላችሁ በኋላ ለብ ያለ ውሃ መጠጣት ልምድ አድርጉ። ይህ ቀላል ለውጥ ሜታቦሊዝም እንዲፋጠንና ቅባቶች በሆድ አካባቢ እንዳይከማቹ በማድረግ ቦርጭን ለመቀነስ ትልቅ እገዛ ያደርጋል። ከምግብ በኋላ ቢያንስ 20 ደቂቃ ቆይቶ ለብ ያለ ውሃ መጠጣት ውጤቱን የተሟላ ያደርገዋል። ስህተት ቁጥር 2፣ ምግብ ከበላን በኋላ ሶፋ ላይ መዘርጋት። ምግብ በልተን ስንቀመጥ የደም ዝውውራችን ፍጥነት ይቀንሳል። ደም በደንብ ወደ እግር እና ወደ እጅ ጡንቻዎቻችን መድረስ ያቆማል። ይልቁንም ሁሉም ደም ሆዳችን አካባቢ ይከማቻል።
በጣም የከፋው ነገር ደግሞ ስንቀመጥ ወይንም ስንተኛ ላይፖጄኔሲስ ወይንም ስብ የማምረት ሂደት በከፍተኛ ፍጥነት እንዲጀምር እናደርጋለን። መፍትሄው ከምግብ በኋላ ያለውን ለመተኛት የሚገፋፋቸውን ስሜት አሸንፉት። ቢያንስ ለ2 ሰዓት አትተኙ። ስህተት ቁጥር 3 ዋናውን ምግብ በልተን ከጨረስን በኋላ ወዲያውኑ ፍራፍሬ፣ ኬክ ወይንም ጣፋጭ ነገር መመገብ አስቡት። የመኪናችሁን የነዳጅ ታንክ ሞልታችሁ ጨርሳችኋል። በዚህ ላይ ደግሞ ሌላ ተጨማሪ ነዳጅ በላዩ ላይ ትጨምራላችሁ። ምን ይፈጠራል? ይፈሳል፣ ይባክናል። ሰውነታችን ውስጥ ግን የሚባክን ነገር የለም። ዋናውን ምግብ በልተን ደማችን በኃይል ተጥለቅልቆ በዚህ ላይ ጣፋጭ ስንጨምር ይህ ሁለተኛ ማዕበል ይፈጥራል። ይህ ሁለተኛ ማዕበል ለሰውነታችን መቋቋም ከሚችለው በላይ ነው። ጡንቻዎቻችን እንኳን ይህንን ያህል ኃይል መምጠጥ አይችሉም። ስለዚህ ይህንን ተርፍ ጣፋጭ በቀጥታ ያለምንም ንግግር ወደ ቦርጭነት ይቀየራል። መፍትሄው ከዋናው ምግብ በኋላ ያለውን ሰዓት ለምግብ መፈጨት ብቻ ተውት። ነገር ግን እኔ የምመክራችሁ ጣፋጭ መብላት ብታቆሙ የተሻለ ነው። አሁን ወደ ዋናው መፍትሄ እንምጣ። ቦርጭን ለመሰናበት ሳይንስ ያረጋገጠው ዘዴ ከምግብ በኋላ ለ10 ደቂቃ መጓዝ ነው። አሁን ይህንን ሚስጥር ስነግራችሁ ብዙዎቻችሁ በውስጣችሁ ምን እንዳሰባችሁ አውቃለሁ። ይሄማ ቀላል ነው፣ መራመድ አይደል እንዴ? አሁን ሂጄ እራመዳለሁ ብላችሁ ቪዲዮውን ለመዝጋት እጃችሁን ወደ ስልካችሁ እየላካችሁ ሊሆን ይችላል። ነገሩ እንደምታስቡት ዝም ብሎ መራመድ አይደለም። አብዛኛው ሰው ይህንን መረጃ ከሰማ በኋላ ሄዶ በተሳሳተ መንገድ በመተግበር ራሱን ይጎዳል። ያለ እውቀት በዘፈቀደ የምታደርጉት እንቅስቃሴ የምግብ መፈጨት ስርዓታችሁን በማዛባት ለከፋ የጤና ችግር ሊዳርጋችሁ ይችላል። ከምግብ በኋላ መቼ፣ እንዴት እና በምን ያህል ፍጥነት መራመድ እንዳለባችሁ የሚደነግግ የራሱ የሆነ ሳይንሳዊ ሕግ አለው። ይህንን ሕግ ካላወቃችሁ እየሰራችሁ ያለው ነገር ቦርጭን ማጥፋት ሳይሆን ጤናችሁን ማወክ ይሆናል። ስለዚህ እንደ ማንኛውም ሰው በዘፈቀደ ተራምዳችሁ ውጤቱን ከማበላሸት ሳይንሱ በሚያዘው ትክክለኛው መንገድ እንዴት ማድረግ እንዳለባችሁ ከትንሽ ደቂቃ በኋላ ደረጃ በደረጃ አሳያችኋለሁ። ይህን ትክክለኛ መንገድ ካላወቃችሁ ድካማችሁ ሁሉ ከንቱ ነው የሚሆነው። ለምን? ይህ ዘዴ ቦርጭን ያጠፋል። ምግብ ከበላም በኋላ ባሉት 30 ደቂቃዎች ውስጥ የምግብ ንጥረ ነገሮች ወደ ደም ውስጥ ይገባሉ። ይህ ወሳኝ ሰዓት ነው። በዚህ ሰዓት እኛ ቀስ ብለን መራመድ ስንጀምር የሚከተለው ነገር ይፈጠራል። የእግራችን ጡንቻዎች ሲኮማተሩና ሲለጠጡ በደም ውስጥ ያለውን ግሉኮስ ወይንም ስኳር መሳብ ይጀምራሉ። ይህ የቦርጭን በር ይዘጋል። ስኳር ወደ ጡንቻ ስለገባ ለቦርጭ የሚተርፍ ስኳር አይኖርም። በዚህም ቦርጭ እንዳይፈጠር እናደርጋለን። ይህንን በየቀኑ ካደረግን ሰውነታችን አዲስ ስብ ማከማቸት ያቆማል። ለቀሪው የዕለቱ እንቅስቃሴ የሚያስፈልገውን ኃይል ቀድሞ ከተከማቸው ቦርጭ ላይ መውሰድ ይጀምራል። በዚህ ሂደት ቦርጭ ቀስ በቀስ እየቀለጠ ይሄዳል። ለ10 ደቂቃ መጓዝን እንዴት ነው የምንተገብረው? ይህንን የ10 ደቂቃ ህግ ውጤታማ ለማድረግ እነዚህን ቅደም ተከተሎች ይከተሉ። ደረጃ 1 ሰዓቱን ጠብቁ። ምግብ በበላችሁበት በ10 እና በ15 ደቂቃ ውስጥ መጀመር አለበት። ይህ ወሳኝ ነው። ከ1 ሰዓት በኋላ ብትራመዱ ምግብ ወደ ቦርጭነት ተቀይሮ ሊሆን ይችላል። ስለዚህ ፍጥነት ወሳኝ ነው። ደረጃ 2 የፍጥነት መጠን። ይህ በጣም ወሳኝ ነው። ስፖርት ስሩ እያልኩ አይደለም። ላብ እስኪንጠፈጠፍ መሮጥ የለባችሁም። ከምግብ በኋላ መሮጥ ወይም ከባድ ስፖርት መስራት ይህ የምግብ መፈጨትን ያቆመዋል። ሆድ ቁርጠትን ያመጣል። የምንፈልገው መካከለኛ እንቅስቃሴ ነው። እጆቻችሁን እያወዛወዛችሁ ዘና ብሎ መራመድ፣ ስልክ እያናገራችሁ መንቀሳቀስ። ዓላማው ጡንቻን ማነቃቃት እንጂ ልብን ማድከም አይደለም። ደረጃ 3 ጊዜው 10 ደቂቃ በቂ ነው። ከቻላችሁ 15 ወይም 20 ደቂቃ አድርጉት። ግን 10 ደቂቃው ራሱ ትልቅ ለውጥ ያመጣል።